ሁሌም ያውኑ ነው አይደበበ? አዎ እንግዲህ አስተዳደግ ነው። እኔ ሰዎችን አይ ልጆኜ ምንድነው አይ ጡት ወድ ነበር በጣም ጠብቻለሁ ብዬስ የእናቴን ነው። ይሄ ከቡና ጋር በኋላ ይቀርብ። እሺ ዳቦሽን ያስቀደም ምን አይናው ሮት ብዬ እስከማወራ ድረስ ቸኩያለሁ። እድሜን ትልቅ ያርገው። አንተ ጤነኛ ነህ ማለት ነው። ሐኪም ጋር ምንም ህመም የለብህም ማለት ለዚህ ነው ተማጂ ብቻ ማር ነው በላው። ኢትዮጵያ ውስጥ አንድ የሆነች ንብ መሰራው ለየት ያለ ማር አለ። የራሷ ሳይሆን ተበድራሽ አለ በላንተ። እኔ ቴዲ አፍሮ ነኝ አለ የሚባል ጠበቃ አለኝ አቆምልሃለሁ። ለመሆኑ ጠበቃ የምታቆምልኝ ጠበቃ ማን ነው አልኩት። የታምራት ላይኔን ጠበቃ ነው ማቆምልህ አለኝ። የታምራት ላይኔ ሰውየውንም ታምራትንም አላስፈታም። ለምን የሰየ አብርሃምን አታረግልኝ? ቆንጆ ግጥሞች ጽፌ ጥላሁን ወደደው። መጀመሪያ ምን ብዬ ነው የምጽፍለት ብዬ ስላቸው እሱም የሚለውን ስማና ጻፍለታ አሉኝ። እሱ እኮ የሚለው ወዲፍጆው ነው ብዬ ታዲያ ወዲፍጆው ብለህ ጻፍለታ ምን መጀመሪያ ላይ ስትጽፈው ኮከብ ነሽ ለሰማይ አልማዝ ነሽ ለምድር እንዳይበላሽ ቡዳ ልደብቅሽ ስትር ደሞ ለብሰሽ ወጣሽ በቃልሽ ለታምር ብዬ ነበር። መልካሙ ተበጀ ረ በተበጀው ቡዳ ብለህ ዘፈን ውስጥ ትጨምራለህ። ቡዳ እኮ ማለት አንተ እኔ ምናምን ያዝማሪ ቀጣይ ጻፊ ሁሉ ቡዳ ላይ የሚባል በላውጣ ያንን ቡዳ የምትለው። ኢትዮጵያ ውስጥ የዜማ ትምህርት ቤትም የለም። ማህሌት፣ አቋቋም፣ ዝማሬ፣ ቀረርቶ በወኔ የሚመጣ ነው። ትምህርት ቤት የለውም። ዝም ብለህ አንዳንዴ ጅው ትላለህ። እነዚህ ሙዚቃዎች ከልጅነታችን ጀምሮ